ሰላም ፋሚሊዎቼ እንዴት ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬም በነበረን የስድስተኛ ዙር ቻሌንጃችን ተገናኝተናል ማለት ነው። ቪዲዮ ላይክ በማድረግ እንዲሁም ሀሳብ አስተያየታችሁን ከቪዲዮ መጨረሻ ስጡበት። ዛሬ የቅርንፉዱን እስፍራይ ስድስተኛ ቀናችን ቻሌንጅ ላይ ደርሰናል ማለት ነው። አንድ ቀን ነው ከዚህ በኋላ የሚቀርብ ማለት ነው። እንግዲህ እኔ የጀመርኩትን ነገር እስከማጠናቅቅ አላቋርጥም። በየቀኑ እየተቀባሁት እንዲሁም ቅባቱንም እየቀባው ማሳጅ እያደረኩ በእንደዚህ አይነት መልኩ እየተንከባከብኩ እገኛለሁ። እናንተም ከኔ ጋር ቻሌንጃችሁን እንደምትቀጥሉ ተስፋ አደርጋለሁ። አዲስ ለገባችሁና ከዚህ በፊት ያላያችሁ ካላችሁ ጸጉራችሁ ለተጎዳባችሁ፣ ለሚበጣጣስ፣ ጥንካሬ ላጣ እንዲሁም ደግሞ ለሚረግፍና ፊት ለፊቱ ለሚሳሳባችሁ፣ ፊት ለፊቱ ገባ ላላባችሁ፣ ራስ ሰበራ መላጣ ለሆነባችሁ ሰዎች ቅርንፉድ እስፍራይ እየተጠቀምን እንገኛለን። ቪዲዮን ከዚህ በፊት አሰራሩን ያላያችሁ ካላችሁ ወረድ ብሎ በኔ ቪዲዮ ፓርት 2 የቅርንፉድ እስፍራይ ቻሌንጅ የሚል ላይ ቪዲዮ አለ። አሰራሩን ገብታችሁ ማየት ትችላላችሁ። ቆይታችሁ ከኔ ጋር ይሁን። ዛሬም እንግዲህ ስድስተኛ ቀናችን ነው። ይሄ ፊት ለፊቱ ቁጥርጥር ብቻውን እንደዚህ በሚሰራ ጊዜ እዚህ ጋር ስለማያዝ እቺን እንደዚህ በቀጭኑ ሰርቼ ከዛ በኋላ ነው አንድ ላይ ቀላቅዬ አንድ ቁጥርጥር የማደርገው ማለት ነው። አያችሁ የተሰባበረ ስለሆነ ይሄ ፊት ለፊቱ ማለት ነው። አዳዲስ የበቀለው ደቃቁ አያዝም አንድ ላይ እና ቤተሰቦቼ ቻሌንጁን ከኔ ጋር ቀጥሉ። ሌሎቻችሁ ደግሞ በቅርብ ጊዜ ወደ ቻይና ላይ የተቀላቀላችሁ ሰዎች ቅባቱን የት ነው ማገኘው? ቅባቱ የት ነው የሚሸጠው? የሰራሹ ከዚህ በፊት የነበሩትን የሰሞኑ ቪዲዮዎች እያያችሁ ለምሳሌ የሮዝሜሪን የእሬት ምናምን የሰራሁት እኔ ቅባት አልሸጥም እህቶቼ። ኦሬዲ ለኔ የጠቀመኝን ነገር እናንተም እንድትጠቀሙበት ብዬ እንጂ ፖስት ማደርገው አዳዲስ ቤተሰብ ላደረጋችሁ ሰዎች እኔ የምሸጠው ሆና ማሻሽጠው ቅባት የለም። ሌሎች ልጆች ቅባት የሚሸጡ አሉ። ከፈለጋችሁ ሌላ ሰዎች ሪኮመንድ አደርግላችኋለሁ እንጂ እኔ ቅባት አልሸጥም። አብዛኞቻችሁ ደግሞ እንደዚህ አይነት ነገሮች ሲሰራ ቅባቱን እንዲሸጥ ወይም ቅባቱን እያሻሻጥን ብቻ ይመስላችኋል ነው። እንደዛ አይደለም። እኔ እንድትጠቀሙበት ለኔ የጠቀመኝን ነገር ለእናንተም ሼር ላድርግ ብዬ ነው እንጂ ቅባት አልሸጥም ልላችሁ ፈልጋለሁ። ታዲያ ቤተሰብ ቪዲዮ ምንም ነገር አይጎዳችሁም። ላይክ አድርጉት፣ ሰብስክራይብ አድርጉ። ሰብስክራይብ ያላደረጋችሁኝ ካላችሁ እንዲሁም አዳዲሶች ደውል ምልክቷን ማብራት እንዳረሱ ሁልጊዜ የምለቀው ፈጣን ቪዲዮዎች እንዲደርሳችሁ። ይሄን ቻሌንጅ ከጨረስን በኋላ ብዙ ቪዲዮዎች የተሰሩና ገና የሚፖሰቱ አሉ። የተለያዩ ቤት ውስጥ የሚሰሩ የጭቃ ቅባቶች አሰራር፣ ከተለያዩ ውህዶች የሚሰሩትን ቅባቶች እንዴት አድርገን ቤታችን ውስጥ ማዘጋጀት እንዳለብን ብዙ ቪዲዮዎችን አዘጋጅቻለሁ። ሁላችሁም እንዳያመልጣችሁ ተከታተሉት ልላችሁ ፈልጋለሁ። እንግዲህ ፀጉሬን ተያይዣለሁ ከእናንተ ጋር አብረን እንመልሰዋለን ብዬ ተስፋ አደርጋለሁ። ፊት ለፊቴ የበቀለው እስከሚረዝም ቾክያለሁ ከዚህ እኩል እስከሚሆን ድረስ ማለት ነው። እኔ ግንባሬ አካባቢ ሁላችሁም በፊት የነበራችሁ ሰዎች ታውቃላችሁ። እኔ ራስ ሰበራ እንደዚህ ፊት ለፊት ያለቀ ፀጉር ምንም አልነበረም። ግን ከቅርብ ጊዜ ወዲህ አየር ሙቀት፣ ውሃ እዚህ ታውቃላችሁ ዱባይ ላይ ያላችሁ ውሃቸው ጨዋማ ነው። ሙቀት አለ፣ ላብ አለ፣ አንድ ላይ ተደማምሮ ፀጉሬን እንደዚህ ዱቄት አደረገብኝ። ፀጉሬ ፊት ለፊቱ በጣም አጭር ነው። አያችሁት ከኋላው ጋር እንዴት እንደሚላይ። ሰሞኑን ትንሽ የአየር መለዋወጥ ሁኔታ ይሁን ምን እንደሆነ አላውቅም። ራስ ምታት በጣም እያስቸገረኝ ነው። ራሱ ፊቴን ጫን ብሎ ፍዝዝ አድርጎ ይዞኛል። የምር ስራ ላይ ሆነ ሙቀቱ አለ፣ በመሀል ደግሞ የሆነ ቅዝቃዜ፣ በጣም የሆነ የአየር መዛባት አለ ሰሞኑን። አሁን ብርዱ ልገባ ነው እግዚአብሔር ከፈቀደ። ናፍቆኛል ማርያምን። በስመ አብ ወወልድ ተቃጠል። አያችሁ
ይሁት ማርያም ምንም ነገር ቅርንፉዱን ተቀብቶ የደረቀ ምን ያለ ምንም አይመስልም። ይሁት ምክንያቱም በቃ ወደው ነው እኔ ቅርንፉዱን እንደተጠቀምኩኝ በላው ላይ ቅባት መቀበው። ሌላው አንድ ቀን ደግሞ ጠቅለል አድርጌ ኮሜንት ላይ ብቻ ቪዲዮ ሰራላችኋለሁ። ማለትም ብዙዎቻችሁ ያው ይቅርታ አድርጉልኝ፣ እኔ ስራ ላይ ሆኜ ከስራ ጀርባ ነው ቪዲዮ ሶሻል ሚዲያ ላይ የምሰራውና ቢዚ ነው የምሆነው ስራ ላይ። ኮሜንታችሁን አይቼ ወደው እጅ በእጅ ከመለስኩ ነው። በጣም ደግሞ አብራርተን መጻፍ የሚጠበቅብን ነገር ሲሆን ቶሎ ላልመልስላችሁ እችላለሁ። ያን ነገሮች ደግሞ እንዳለ ከዚህ በኋላ ቢያንስ በሳምንት አንድ ቀን ኮሜንታችሁን አንድ ላይ ጠቅላላ አድርጌ በቪዲዮ መልክ ለመመለስ ፕሮግራም አድርጌያለሁኝና በእንደዛ እንገናኛለን። እሺ በነገራችሁ ላይ ቅርንፉድ ሽታው እንዴት እንደምወደው ማርያም። እኔ ሻይ ላይ ራሱ ቤት ውስጥ ካለ ያለሱ አላፈላም። በጣም ደስ የሚል መዓዛ ነው ያለው። በደንብ ማሳጅ ማድረግ፣ ቆዳችንን ማነሳሳት፣ የሞቱትን ቆዳ ስዕሎችና አናታችን ሪላክስ እስከሚሆን ድረስ። ከዛን እኔ ዛሬ ፈሳሽ ቅባት ነው የምቀባው። በጣም ራሴን አይኔ ይታያችኋል። ድሮ ሶጣ ያለ ነው እንዳትሉኝ እንጂ
አይኔ ወደ ውስጥ ገብቷል። ራስ ምታት በጣም እያመመኝ ነው። ጫፍ ጫፉ የኔ በጣም የሞተ ሉጫ ስላልሆነ መቀባት አይጠበቅብኝም። ስታጠብ ብቻ በ10 ቀን አንዴ ምናምን እንትን አደርጋለሁ። ይሄ ታያችኋል። በቀደም ቤት ውስጥ የሰራሁት የሮዝሜሪ ቅባት ሞቅ አድርጌ ነው ያመጣሁት ከፍሪጅ አውጥቼ አሙቄው እዚህ ውስጥ የመለስኩት። ዛሬ እንደ ውሃ ነው የሚቀባው የምር። ዛሬ ቪዲዮያችን ይሄንን ይመስል ነበረ። በሌላ ቪዲዮ እስከምንገናኝ ቸር ሰንብቱልኝ እያልኩኝ አብሬያችሁ የቆየውን አሪቲው ነበርኩኝ። ቪዲዮ ላይክ እንዲሁም የምትፈልጉትን ሀሳብ አስተያየታችሁ ጻፉልኝ። ቻናሉን ሰብስክራይብ አድርጉ። ደውል ምልክቷን ኦል በማድረግ